ተላለቅን አይደል ተባላን አሁን በቃ እንልም በቃ ከዚህ በኋላ ደም መፍሰስ የለበት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ መረጃዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ውድና የተከበራችሁ የቻናላችን ቤተሰቦች አብራችሁን ስትቆዩ ቻናላችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እየጠየቅን በቀጥታ ወደ ዕለቱ አነጋጋሪው መረጃችን አመራን። በዛሬው ዕለት የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከብዙ ቆይታ በኋላ መላው የኢትዮጵያን ሕዝብ ዳር እስከ ዳር ያነጋግረውንና የአራት ኪሎን እብሪተኛና አምባገነን አገዛዝ ክንብንቡን የገፈፈና አዲስ የትግል ስሜትን ያጫረ የአራት ኪሎን ዙፋን መሠረቱን የነቀነቀ በባለ ሰይፎች ምድር የተደረገ ድፍረት የተሞላበት ሀገርን የማዳን ጥሪን ያዘለና አብይ አህመድን ስልጣን እንዲያስረክብ የሚያስገድድን አስፈሪ ትችት በአራት ኪሎ ቤተ መንግሥት ላይ ሰንዝረዋል። ለመሆኑ በዛሬው ዕለት ኃይለማርያም ደሳለኝ ያደረጉት ንግግር ምን ይላል የሚለው ጉዳይ ሙሉ መረጃው በዝግጅታችን ተካቶ ወደ እናንተ የሚደርሳችሁ ይሆናል። አብራችሁን ስትቆዩ እነዚህንና ሌሎች በአርዕስተ ጉዳዩ ላይ ያልተካተቱ ዝርዝር መረጃዎችን ስናደርሳችሁ የሚባክኑ ሰከንዶችና የሚያስቆጭ ጊዜ እንደማይኖራችሁ በመተማመን ነው። በቀጥታ ወደ ዝርዝር መረጃችን አመራን። እንደሚታወቀው ያኔው የ2010 ዓ.ም የለውጥ አብዮት በኢትዮጵያ ሰማይ ስር እንዲመጣና አምባገነኑ የትህነግ ህወሓት አገዛዝ ከአራት ኪሎ ቤተ መንግሥት ተነቅሎ መቀሌ እንዲመሽግ ያደረገው ክስተት እንዲፈጠር ስልጣናቸውን በሰላማዊ መንገድ በማስረከብ የአንበሳውን ድርሻ የተጫወቱት የቀድሞው የሀገራችን ጠቅላይ ሚኒስትር የነበሩት ኃይለማርያም ደሳለኝ መሆናቸው የአደባባይ ሀቅ ነው። በአቶ ኃይለማርያም ምትክ የመጡት የኢትዮጵያ ጠቅላይ ሚኒስትር ግን ዓለምን ጉድ ያስባለ እልቂት፣ ምድርን ያስጨነቀ ጭካኔ፣ ጠላትንም ወዳጅንም ያስገረመ ክፋት የፈጸሙ በሚል ታሪክም ዜናም እየዘገበላቸው ቀጥለዋል። ፋሽስቱ ግራዚያኒ ቢነሳ እኔማ ምን በደልኳችሁ ብሎ የሚገረምበት፣ ግብፅ ለሺህ ዓመታት ብዙ ደክሜበት ያልተሳካልኝን አንድ አብይ የሚባል ሰው በ7 ዓመት ፈጸመልኝ ብላ የምትመካበት፣ ሻዕቢያ 60 ዓመት የለፋውበትን በ7 ዓመት ባይን ያሳየኝ ብሎ የሚደንስበት የመከራ ዘመን ከኃይለማርያም ደሳለኝ ስልጣን መልቀቅ ወዲህ ሆኗል። የኃይለማርያም የስልጣን ለቅቅ ያለው ዜና ከተሰማ ባሳለፍነው ሳምንት 7 ዓመት ደፈነ። አገሪቱን ለቀውስ የዳረገውን አገዛዝ አዋልደው በመለኮትም ጣልቃ ገብነት የመጣ ነው ብለው ገለል ያሉት ኃይለማርያም ቤተ መንግሥቱን ከለቀቁ ባሳለፍነው ሳምንት 7 ዓመት ቢሞላቸውም በዚሁ ባሳለፍነው ሳምንት ደግሞ የኮንጎን ችግር ፍታ ተብለው ሹመት ተሰጥቷቸዋል ተብሏል። የኮንጎ ሰዎች የአማርኛ ተረት ቢኖራቸው ኖሮ የራስህ አሮብህ የሰው ልታማስል መጣህ ብለው ይሳለቁ ነበር። ከሳቸው ስልጣን መልቀቅ ማግስት ኢትዮጵያ 7 ዓመት ሳይሆን 700 ዓመት የቆየ የሚመስል መከራ ውስጥ ነች። ለመሆኑ አቶ ኃይለማርያም ደሳለኝ ከስልጣን ራሳቸውን ያነሱት በምን ምክንያት ነበር? ምላሹን ከራሳቸው አንደበት እናስታውስ። በሀገራችን የተከሰተውን አለመረጋጋትና የፖለቲካ ችግር የመፍትሄው አካል ለመሆን በማሰብ በገዛ ፍላጎቴና ፈቃዴ የኢህአደግ ኃላፊነትንም ሆነ የመንግስት ኃላፊነትን ለመልቀቅ ጥያቄ አቅርቤያለሁ። ያኔው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቦሼ ያቀረቡት የመልቀቂያ ጥያቄ ተቀባይነት አግኝቶ ቤተ መንግስቱንም ከለቀቁት 7ኛው የካቲት ባለፈው ሳምንት አለፈ። እሳቸውን ለስልጣን መልቀቅ ያበቁት ምክንያቶች ግን አላለፉም። ይልቁንም እልፍ እየጨረሱ እየተባባሱ እየሰፉና እየተስፋፉ ቀጥለዋል። ኃይለማርያም ለስልጣን መልቀቃቸው ምክንያት አድርገው ያቀረቡት በአገሪቱ ውስጥ የነበረውን ግጭትና ያስከተለውን ጉዳት ነበር። ኃይለማርያም ደሳለኝ ድንጋይ የሚወረውሩ ወጣቶች፣ መንገድ የሚዘጉ ዜጎች ተነሱብኝ ብለው ስልጣን ቢለቁም የእሳቸው ተተኪ ግን የአገሪቱን ፕሮጀክቶች አቁሜ $10 ቢሊዮን መድቤ እዋጋለሁ እንጂ እናቴ በልጅነቴ ከተናዘዘችልኝ ስልጣን ላይ ንቅንቅ አልልም ብለው እየፈጁና እያፋጁ ቀጥለዋል። በእርግጥም ኃይለማርያምን ከቤተ መንግሥት ያስወጡ ጥያቄዎች የቅንጦት ነበሩ። እሳቸው ፋብሪካ ተቃጠለ፣ ወጣት ድንጋይ ወረወረ ብለው ስልጣን የለቀቁለት የነበረችው ኢትዮጵያ በአፍሪካም የታፈረች በዓለምም ስሟ በልማትና እድገት የሚጠራ ከቡድን 7 ሀገራት ቢያንስ 6ቱ የሚጎበኟት በሁሉም አቅጣጫ ስራና ልማት የነበረባት ነበረች።
አሁንስ ከተባለ ደም የሚፈስባት የአስከሬን ንስንስ የሞላባት መሪዋም ገድለው የማይረኩባት ሆናለች። ጥያቄውም እንዲህ የሚል ነው። በእርግጥ ከአቶ ኃይለማርያም ደሳለኝ በኋላ ከእሳቸው ስልጣን መልቀቅም ማግስት በአገሪቱ ላይ የወረደው መቅሰፍት እንኳን ጠቅላይ ሚኒስትርነትን አገርን የሚያስለቅቅ አይደለምን? እሳቸውን ስልጣን በቃኝ እንዲሉ ያስገደዳቸው ያኔዋ የኢትዮጵያ ችግር ከአሁኗ ኢትዮጵያ ህልቁ መሳፍርት የሌለው ችግር አንጻር የሚነጻጸር ነውን? ለእነዚህ ሁሉ ጉዳዮች አቶ ኃይለማርያም ለምን ስልጣን በቃኝ አሉ የሚለው ጥያቄ አሁንም በድጋሚ መነሳት ይኖርበታል። በርካታ የሰው ህይወት መጥፋት፣ ከአካባቢያቸው የመፈናቀል እንደዚሁም ደግሞ የንብረቶች መውደም፣ ኢንቨስትመንትን የማስተጓጎልና እንደዚሁም ኢንቨስትመንቶች እንዲወድሙ በማድረግ የተከሰተውን ችግር ለመቅረፍ የመፍትሄው አካል ለመሆን በማሰብ በገዛ ፍላጎቴና ፈቃዴ ለመልቀቅ ጥያቄ አቅርቤያለሁ። ይህንን የአቶ ኃይለማርያምን ንግግር አብይ አህመድ ዛሬ ቁጭ ብለው ሲሰሙት እንዲህ ሊሉ ይችላሉ። ግዴለህም ኃይሌ፣ እንዲህ ያለ ምክንያት ለስልጣን መልቀቅ ሰበብ አይሆንም። አንተ የምታወራው ስለተፈናቀሉ ሰዎች ነው። እኔ አንተን ተክቼ እዚህ ከገባው በኋላ በአጠቃላይ 20 ሚሊዮን ህዝብ አፈናቅያለሁ። ከዚች ቤተ መንግሥት ግን ንቅንቅ አላልኩም። አንተ የምታወራለት የሰው ሕይወት መጥፋትም ቢሆን እንዲህ በቀላሉ ስልጣንን ለመተው ሰበብ አይሆንም። ያለ ደም ስርየት የለም የሚል መጽሐፍ በጋራ አላነበብንምን? ታዲያ እኔ 1 ሚሊዮን ጨርሼ ይህንን መንበር በደም ሳጸናው አልተጸጸትክምን? የሰው ደም ቦይ ሰርቶ ስለመፍሰሱ፣ ወታደሮቼ ሰውን ከነነፍሱ ስለማቃጠላቸው፣ ሰው ዝቅዝቅ ተሰቅሎ ስለመገደሉ፣ ንጹሐን ተጨፍጭፈው ወደ ገደል ስለመወረወራቸው፣ ነፍሰ ጡሮችና ተፈናቃዮች፣ ሕፃናትና ተማሪዎች በመደዳ በየቀኑ እንደሚገደሉስ አልሰማህምን? ደግሞም ድሮን በሚባል መሳሪያ በየአካባቢው ተኩሼ እንደምገድል አታውቅምን? ታዲያ እኔን ስልጣን ሲያሳጣኝ በገዛ ፍቃዴም ለቅቅ ያለሁ እንድል ሲያደርገኝ አይተሃልን? ኃይሌ ግደለም ተሳስተሃል፣ እንዲህ ባሉ ምክንያቶች ስልጣን አይለቀቅም እያሉ ከት ብለው ሊስቁ ይችላሉ። ንብረት እያወደመ ኢንቨስትመንትም እየታጎለ ስለሆነ ስልጣን ለቅቅ ያለሁ የሚለውን የአቶ ኃይለማርያም ንግግር የሚሰሙት አብይ ሐሳባቸውን ቀጥለው እንዲህ ሊሉ ይችላሉ። ደግሞም ስለ ንብረት መውደም አውርተህ ነበር ለካስ። ባይገርምህ እስካሁን በ80 ቢሊዮን ዶላር የሚገመት ሀብት አውድም ያለሁ አስወድም ያለሁ። ታዲያ የንብረት መውደም ከስልጣን የሚያስነሳ ቢሆን ኖሮ እኔን እዚህ ታገኘኝ ነበርን? ደግሞስ ስለ ኢንቨስትመንት መስተጓጎል ተናግሮ ስልጣን መልቀቅ ምን የሚሉት ስንፍና ነው? አንተ ሰበታና ለገጣፎ ላይ ፋብሪካዎች ተቃጠሉ ብለህ ኢንቨስትመንትም ተስተጓጎለ እያልክ ቅንጦት ልታስተምረው የነበረውን ሕዝብ እንዳለ ኢንቨስትመንቱን በማውደም እንዳያንሰራራ አድርጌዋለሁ። አንዳንዱንም ከጎረቤት ሀገራት እየጠራሁ ፋብሪካ እየነቀለ እንዲወስድ አድርጌያለሁ። ይህንን በማድረጌ ከስልጣኔ የተቀነሰ አንዳች ነገር አይተሃል? ለዚህ ሕዝብ ቅንጦት ልታስተምረው ስትል ልክ አስገብቼዋለሁ እያሉ እግራቸውን አንስተው ሊስቁ ይችላሉ። አቶ ኃይለማርያም ግን ማነጻጸራቸው አይቀርም። የአገሪቱ ቀውስ ይቆም ዘንድ በመፍትሄነት ልቀላቀል ብለው ስልጣናቸውን መልቀቃቸውን ካሳወቁበት የካቲት 8 2010 ወዲህ የሰው ሞት ሳይሰማ ያለፈበት ቀን እንደሌለ ያውቃሉ። ሰዎች የጥይትና ጀት የቦምብና መድፍ ጥይቶችን እንደ ሙዚቃ ሲሰሙ እየዋሉ መሆኑም አይጠፋቸውም። አገር በታንክና ድሮን እየታረሰ ትምህርት ቤት እየፈረሰ ሰው ከአንድ ክልል ወደ ሌላ መዘዋወር ይቅርና በሰፈሩና በቀዩም ወጥቶ መግባት እየተቸገረ አሁንም እንደቀጠለ ያውቃሉ።